ይቆሽሻል የሚል እሳቤ ካለ አይምሯቸው ውስጥ ኦኬ፣ ያ ነገር ታዲያ ለምን አይታያቸውም? አምላክን እንደዛ የሚያቆሽሹት ነገር ካለ ማለት ነው። ምክንያቱም አምላካቸው የሚስሉት ቦዲ ያለው ፊዚካል ቦዲ ያለው አድርገው ስለሚስሉት ቆሻሻ ሄዶ የሚለጠፍበት አድርገው የሚስሉት ደግሞም ነው። ምክንያቱም ከአርሽ በላይ የተቀመጠው አካል ቢመጣ የሚታይ ነው። የሚታይ ነገር ደግሞ ቦዲ ነው፣ ግዙፍ አካል ያለው ነው። ግዙፍ አካል ከሆነ ደግሞ እሱ ምን የሚሆን ነው? ቆሻሻ ሊይዘው የሚችል ነው። የእኛ አምላክ በሁሉ የሞላ በሁሉ ያለ ነው ስንል ቦዲ የሆነ አካል ሊታይ እንደዚህ ሊዳሰስ ሊነካ ወይም ደግሞ ቆሻሻ ሄዶ ሊለጠፍበት ስለማይችል መንፈስ ነው የኛ። ስለዚህ ሊቆሽሽ አይችልም፣ ሊቆሽሽ አይችልም። ቆሻሻን ያነጻል እንጂ እሱ ሊቆሽሽ አይችልም። እኛ ቆሻሻ ለእኛ ሲነገር ስለሚሸተን ነው፣ ጉንፋን ስለሚይዘን ነው፣ ሳይነስ ስለሚይዘን ነው። ቆሻሻው ባክቴሪያዎች ስላሉ እነኛ ባክቴሪያዎች እኛን ስለሚያሳምሙን ነው፣ እኛን ስለሚበክሉን ነው። አምላክ ይታመማል ብለን አናምንም። በባህሪው አምላክ ሎክ ጉንፋን የሚይዘው አይደለም። ገማኝ የንኛው ዋው የኛው ሽታው ደስ ሲል የሚል አይደለም አምላክ። እሱ የፈጠረው ሁሉ ቅዱስ ንጹህ ነው። ስለዚህ ይህንኛው ሽታው ደስ ይላል፣ ዋው ይህንኛው ይገማል። እንደዚህ የፍጡር ባህሪ ነው። ይሄ ፍጡር ባህሪ ነው። ይህንኛው ደስ ይላል፣ ዋው እዚች ጋር ልቀመጥ፣ ይህንኛው ይቀፋል ነው። አምላክ የሚጸየፈው ኃጢአትን ነው። እሱም በሰው ልጆች የሚሰራ ነው ማለት ነው። በሰው ልጆች የሚሰራ ኃጢአት ለባህሪው እሱ ቅዱስ ስለሆነ ማለት ነው እርኩሰትን ይጸየፋል። ስለዚህ አላህ በገማጭ ዕቃ አብኩቶ ከፈጠረ፣ በገማጭ ዕቃ በእጆቹ ከፈጠረ እንዴት ነው እሱ የምታዩት? አዩ እንኳን ደህና መጣሽ። ሰላም ነው? እንዴት ነሽ? አለን አለን። ሁሌ ስለ ሙስሊም ማውራት እስቲ አንዳንዴ ማለት ስለ ራስ እምነት አውራ። መሳደብ መሳደቡ ችግር የለውም። አንተ ስለተሳደብ ተማሪ እንደዚህ አይነት ኮባ ራሶች ምን ትሏቸዋላችሁ? የምን ስድብ ነው አሁን ያወራ ነው? የምን ስድብ አወራ? እች ልጅ አሁን ባለፈው ገብታለች፣ ብዙ ጥያቄ ጠይቃ፣ እንደውም የራሷን ሳንጠይቃ ነው የወጣችዋ። ሙስሊሞች እንደዚህ ናቸው፣ ብሬን ወሽ የተደረጉ። ምን አይነት ኡማ ነው ብሏል የሆነ ኡስታዝ። ብሬን ወሽ የተደረጉ ሽፍት ሊያስደርጓችሁ ሲፈልጉ ምን ይላሉ? አትሳደብ፣ ስድብ ምንድን ነው ይሏችኋል ማለት ነው። የምን ስድብ ነው ያወራችሁት? ለአምላክ ባህሪ እንዲህ አይደለም እያልን የራሳችንንም የእነሱንም በንጽጽር እያስቀመጥን ነው። አይ ተረጋጋ። አሁን ሊያለቅሱ ነው። ቶፒኩ ከበዳቸው ማለት ነው። ቶፒኩ ሲከብዳቸው ያለቅሳሉ፣ አይመልሱም። ተረጋጋ። ሚውት የፍርሃት ምልክት ነው። ስለዚህ ሚውት አታድርግ። እንኳን ደህና መጣ። እንኳን ደህና ቆይ። መልካም። አምላክ ይቆሻል ብለህ ታምናለህ? አምላክ እንዴት ሊቆሽሽ ይችላል? ኦኬ፣ አላህን ሽንት ቤት ልጠራው ትችላለህ? ስሙን አልጠራውም። ለምን አትጠራው? ቆሻሻ ቦታ መጠራት ስለሌለበት ነው። ምን ችግር አለው? አምላክን ምንም ያቆሸሸው ነገር የለም ብለኸኛል እኮ። ውጭ ጠራው፣ ውስጥ ጠራው፣ የምን ቆሻሻ ነው የምታወራው? ቆሻሻ ቦታ ማለት ሽንት ቤት ቦታ በቃ አይጠራም። ተግባባ ነው። ለምንድን ነው የማይጠራው? ለምን አትጠራው? እሱ ምንም አይቆሽሽም ካልከኝ ለእሱ እኮ ንጹህና ቆሻሻ የሚባል ቦታ የለም። በቃ እኮ አይቆሽሽም ብለኸኛል እኮ ጨርሰናል። ቆሻሻ ለእሱ ማይነገር ከሆነ ውጭም ውስጥም አንድ ነው። ስለዚህ ለምንድን ነው እሱ? ልዩነቱ ምንድን ነው? ንጹህ ስለሆነ ነው። እንደኛ እንደዚህ ልጆች ስላልሆነ ነው። እንዳንተ አምላክ ስላልሆነ ውስጥ ሲገባ ይቆሽሻል። እንዳንተ አምላክ ስላልሆነ ስለማይበላ ስለማይጠጣ ውስጥ ሲገባ ስለዚህ ስሙን ከጠራኸው አላህ ይቆሽሻል። ይገባል። እስልምና እስኪ ሰው ለመሳብ ነው ወይስ ምንድን ነው?
ህዝቤም ጥላቻ ስለሚወድ ጥላቻ ስብከት ስለሚወድ መመለስ የምችሉ ግቡ፣ ለየየ አትግቡ። ይሄ በእውቀት የሚወራበት ቤት ነው እንጂ 6ኛ ክፍል ያቋረጡ ተረት ተረት የሚያወሩበት ቤት አይደለም። እዚህ የሚወራው በእውቀት አመክንዮ ላይ መሰረት ያደረገ እንጂ 6ኛ ክፍል የወደቁ በዛች የሚሸውዷችሁ ክፍል አይደለም። ይሄ እውቀት ያላችሁ ብቻ ግቡ፣ ልታለቅሱ እንዳገቡ። ሰምታችሁት ማታውቁት አይነት አርጉመንቶች ሲነሱባችሁ አታልቅሱ። ሶሪ ልንረዳችሁ ስለማንችል ሶፍት ስለሌለ። ስለዚህ በተቻላችሁ መጠን እውቀት ያላችሁ ብቻ ግቡ። የሶፍት ወጪ የለንም። ኤኒዌይስ በደንብ አስተውሉ፣ በደንብ መርምሩ። ኦልራይት መሐመድ እንኳን ደህና መጣ። እንኳን ደህና ጠብ ፎይ። መልካም ሜቢ ጥያቄዎቹን ሰምታችኋል? አዎ ሰማችኋለሁ ፎይ። እኔ ሁል ጊዜ ነው አንተን ማዳምጥህ፣ ሁል ጊዜ እከታተልሃለሁ። ከታች ሆኜ ነው ማዳምጥህና በተለይ ብዙ ሰው እንትን ይለዋል፣ ግን ያለ ማስረጃ እንደማታወራ እኔ በደንብ አድርጌ ስላወኩኝ አሁን ምንም ጥያቄ የለኝም። ዝም ብዬ ለመማር ነው የገባሁት። መልካም እሺ፣ ልዩነቱ ገብቶሃል በደንብ። ግን እስልምናውን አየው አይደል? ወይ ብዙ ነገሮችን አይቻለሁ፣ ብዙ ነገሮችን አገናዝቤያለሁ። ብዙ ሰው እኔም መጀመሪያ ከሚጠሉ ውስጥ አንዱ ነው የነበርኩኝ። በጣም ነበር እንትን ምልህ፣ ግን የውሸት እየመሰለኝ ነበረ፣ የምታጭበረብር ይመስል ነበረ። ግን በሳል በሆነ ጭንቅላት በቃ ራሴን ክሮስ ቼክ ስላደረኩኝ ትክክለኛ ሀቀኛ ሰው እንደሆንኩ በደንብ ስለተረዳው አሁን ለመማር ብቻ ነው የምፈልገው። እኔ ሌላ ምንም የምፈልገው ነገር የለም። እሺ በርታ፣ ተማር፣ እግዚአብሔር እርዳ፣ መርምር፣ አንብብ፣ ጠይቅ። ያንን ነው ሪከመንድ የምናደርግህ ከላይቡ በስተቀር። ከገስት በተሻለ ሁኔታ በውስጥ በደንብ ለመማር ሞክር። እፎይ አንድ ጥያቄ ልጠይቅህ። ክርስቲያን ፓራፍሬዝ አድርገውና ቶፒኩን መልሰውና ቶፒኩን እንትን በለው። ያው እስካሁን የምትሰማችሁን መልሶች እንግዲህ ሙስሊሞች የሚናገሯቸውን ማለት ነው ያደመጣችኋቸውን ምንድነው? እነዚህን ሁሉ አያውቋቸውም ማለት ነው። በነገራችን ላይ ይሄ ብቻ አይደለም፣ ገና ብዙ እናመጣለን። አብዱ ከድር ትቀጥላለህ? ከአንተ ጋር እንቀጥል። እሺ እፎይ አንድ ጥያቄ ልጠይቅህ። ከኔ ጋር ቀጥል። መጀመሪያ ቶፒኩ ላይ ቀጥልና አንድ ጥያቄ ልጠይቅህ። ጀሃነም ቆሻሻ ነው ወይስ አይደለም? የጀሃነም እሳት በእናንተ ጥሩ ነገር ነው እንዴ? መልስ፣ ያንተ ችግር የለውም። እኛ የእሳት ጥሩ ነው መጥፎ ነው አይደለም ቶፒካችን እኮ። ጥያቄ በጥያቄ መለስኩልህ። ኦኬ፣ ስለዚህ ጀሃነም ጥሩ አይደለም መጥፎ ነው፣ ቆሻሻ ነገር አለው ማለት ነው አይደል? ቆሻሻ ነገር አለው ሳይሆን መጥፎ ነው። መጥፎ ነገር አለው። አዎ ቆሻሻ ነገር አለው አይደለም፣ መጥፎ ነው። ኦኬ እሺ፣ ችግር የለውም። አይ ቆሻሻ ነገር እንዳለው ስለማሳይ ችግር የለውም። አላህ እግሩን መጥፎ ቦታ ላይ ያስገባል ብለህ ታምናለህ አንተ? አላምንም። ኦኬ፣ አላህ ገሃነም ውስጥ እግሩን አይከትም? የጀሃነም እሳት በቂያማ ቀን አይከትም። በጣም ጥሩ፣ እንደሚከትም አሳየህ። ቆይ አንዴ እፎይን አንድ ጥያቄ ልጠይቀው። አጠይቀኝ። ከክርስቲያን ጋር እንደሚከትም አሳየህ። በቂያማ ቀን አላህ እግሩን ጀሃነምን ሞላሽን ብሎ ለመጠየቅ እግሩን ጀሃነም ውስጥ ይከታል። አላህ እግሩ ከዚህ ቆሻሻ ነው ሳይቆሽም አሁን የምታሳየኝ ቦታ ላይ ምን ያደርጋል? የእናንተ ደራሲ ጻፈውን ነው የምታሳየኝ አይደል? አሁን ቴንኪው፣ በጣም እናመሰግናለን። ይህንን ነገር ተጸይፋችሁ
ስለምትጥሉት ስለጣላችሁት እናመሰግናለን። ሳይሆን የኛ ቆይ ተረጋጋ። ቆይ የኛ ደራሲ የጻፈውን ላሳያችሁ። ይሄ ማን ነው የጻፈው? የኛ ደራሲ ነው የጻፈው። የሙሐመድ ንግግር የኛ ድርሰት ነው። አይ በጣም ስለምትሸማቀቁበት ማለት ነው። ቡሃሪንም እኛ ቡሃሪ ራሱ የኛ ሆኗል። እናንተ አብዱ ቡሃሪን ራሱ እኛ መጻፍ ጀምረናል። ጎበዝ ጥሩ ነው። አረ የሆነ ካህንም አለ ክርስቲያን የሆነ ካህንም አለ መስጊድ ውስጥ ይሄንን የተናገረ እሱንም አስደምጣቸው። አለ ክርስቲያን እውነትን እኔ የቀጠርኩት ነው። ላሳያችሁ አብዱ ላሳየው እናሳየው። እኛ የቀጠርነው መምህር አለን እዛ ሄዶ የሚያስተምራቸው አለ የጻፈው ሰውዬ ረቀል ቀጥል። ያ አድምጡት። ይሄ እንግዲህ ይሄ የማንን ድርሰት እንደሚናገር አድምጡት። እዚህ ውስጥ እንዳትገቡ። አላህ እጅ የለውም እግር የለውም አትበል። ተዓጀብ ማዕቋት ያስወጀ ቁርአኑ እያለ እዚህ ውስጥ ገብተህ የምትዋሽ ከሆነ በማታውቀው ነገር እየገባ ነው ያለው። ቁርአኑ ያለውን ተቀበል። ሰሚዕና ወአጣዕና ዲን ማለት ይሄ ነው ወይስ የአላህን እጅና እግር ሄደህ ካረጋግጠህ ፕራክቲካሊ እጅህን አሳየኝ እግርህን አሳየኝ ማለት ነው የፈለግነው? ይሄ እኛ ማንነት አለ። ነብዩ የነገሩን ተቀበል። ማን የነገረንን? መሐመድ የነገረንን፣ ነብዩ የነገረንን ዝም። ማን የጻፈው? ከዛኛ የተናገረው መሐመድ የተናገረው። አብዱ ከድር እያልክ ያለው ያንን ስለሆነ ማለት ነው። መሐመድ የተናገረው እናንተ ናችሁ የጻፋችሁት አልክ። ሰየው አለቀ። ከዚህ ያለፈ ሌላ ውስጥ የገባ እንደሆነ በማይቀ ያንተ እውቀት የማይዘልቅበት ቦታ ነው። የውመ ዩክሸፉ አን ሳቂን ማለት ምን ማለት ነው? የአላሁ ስብሓነሁ ወተዓላ ባቱ በሚከፈትበት ዕለት ቁርአኑ እኮ ነው ያለው። አዩ ሳቂን ሀዛ ሳቁላሂ ዐዘ ወጀል ቢሆኑ ይመጣና ቁርአኑንም እኛ የጻፍነው መጃዝ ቁርአኑንም እኛ የጻፍነው። አዎ ኮፒ ታረጉታላችሁ። እውነት ነው። ይሄ ኡስታዝ እያለ ያለው እውነት ነው። እኛ የጻፍነውን ነው እያስተማረ ያለው መስጊድ ላይ። ቀጥል ክርስቲያን። ልትፈስልልን ዘንዳ ሐቂቅይ ነው ብለው ነብዩ ነግረው ሐቂቅይ ነው ብለው ኢብኑ አባስ ፈስረውልህ አንተ ስታበቃ መጥተህ ከኢብኑ አባስ በልጠህ ከነብዩ በልጠህ መጃዝይ ነው ብለህ ታብራራለናለህ። መጃዝይ ብለው ማለት መንፈስ ማለት እንደው መንፈስ የሌለው አላህ ሐቂቅይ ብሎ እውነታ ነው ብሎ እየነገረን መንፈስ ነው። የአላህ እጅ መንፈስ ነው። የአላህ ፊት መንፈስ ነው። የአላህ ዛቱ መንፈስ ነው። የአላህ እግሩ መንፈስ ነው። ያ ሐቢቢ ነቢያችን ሰለዋቱ ረቢ ወሰላሙ አልነገሩ ጀሃነም ሀል ሚን መዚድ ትላለች አሉ። እስማ ጀይደን ይሻለናልና እንደዚህ ውስጥ ገብቶ የሚዋዥቁ ሰዎች ስላሉ ብዥታ እንዳይፈጥሩባቸው ተሳስቶ የሚያሳስት አይጠፋምና አላሁ ጀለ ወዐዝን ሀል ሚን መዚድ ትላለች ጀሃነም የሚጨመር የለም አልሞላሁም ትላለች አሉ። ጀነትም ሀል ሚን መዚድ ትላለች አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ኸልቀን ጀዲደን አዲስ ፍጡር ይፈጥርና ያስገባባታል። በቃ ትሞላለች፣ ሞላው ትላለች። ጀሃነምስ ጭመራ ገና ነኝ አልሞላሁም ብላ ስትል አሉ። ያኔው ሹፍ ኢስላማችን ምን አይነት ፍትሃዊ እንደሆነ አዲስ ፍጡር ፈጥሮ ይሞላባታል አላሉ ነቢዩ ሰለላሁ ዐለይሂ ወሰለም። ጋራ ምን አሉ? ሰየድዑ ቀደመሁ ሸሪፍ ዐላ ወሰጢ ጀሃነም ክብር እግሩን አላህ ጀሃነም አናት መሃሏ ላይ ያረግባታል፣ ይረግጣታል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ثم ተቁሉ ቀጢን ቀጢን በቃኝ 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 ትላለች። ይሄንን ማን የጻፈው? ማን ነው የተናገረው? እናንተ ያልከው ነብይህ፣ ውዱ ነብይህ፣ ለዓለማት ዝነት ተላከ ብለህ የምታምነው ነብይህ አላህ ጀሃነምን ይረግጣታል። ያ ቆሻሻ መጥፎ ቦታ ነው ያልከው ላይ ማለት ነው። ጀሃነም መጥፎ ቦታ ነው ያልከው አይደል? ቅድም ያን መጥፎ ቦታ ላይ አላህ እግሩን ያስገባል።
አሁን ቀጥልና የተናገረው እውነት ነው ማለት ነው። የሚያወራው እንስማው። እሱ አይ ምን አልክ አብዱ? አብዱ ምን አልክ? እሱ ተናገረውና የተናገረው እውነት ነው ማለት ነው። ስለዚህ ኡስታዝ እየዋሸ ነው፣ ሐዲሱም እየዋሸ ነው። ቡሃሪ ነው ያለው ሐዲሱ። ሐዲሱ እየዋሸ ሳይሆን የእናንተ ውሸት ነው ሐዲሱን ያቀረባችሁት፣ የእናንተ ውሸትን ማለት ነው። ኡስታዙም ደግሞ እየዋሸ ነው መስጊድ ላይ ቁጭ ብሎ። ወይ ቀልድ! ሐዲሱንም ውሸት ነው፣ ኡስታዙንም ውሸት ነው። ኧረ ተው እናንተ ሰዎች ንቁ! ተው ተው ተው! ቆይ እፎይ፣ እሺ የመጨረሻ ዝም ብዬ አንድ ጥያቄ ልጠይቅህ። ቆይ ሰይድ፣ አንተም የውሸት ነው እያልክ ነው። ስድቡን ለጊዜው ኪስ ክተተውና ይሄ አዲስ ውሸት ነው። አንድ አዲስ አይደለም። ባይዘ ቡሃሪ ላይ ያለ ሙስሊም ላይ ያለ ከ20 በላይ መረጃ ሰጣችኋለሁ። ይሄንን አንተም ውሸት ነው እያልክ ነው። በተራ ተራ አስፈራ ደግሞ ምንድን ነው የምትለው ሰይድ? ምን አናደደ? ምን አበሳጨ? ራሳችሁ ናቸው ሉክ ራሳቸው ያመጡት ሎጂክ ነው። እኛ አይደለንም ያመጣነው። ይቅርታ እነሱን ተውና አንድ ጥያቄ ነበረኝ። ካንዴ ራሳቸው ያመጡት ሎጂክ ነው። ራሳቸው ያመጡት ሎጂክ ካንዴ ራሳቸው ያመጡት ሎጂክ ምን የሚል ነው? አላህ ፍጡር ውስጥ አይገባም የሚል ነው አይደል? ያመጡት ሎጂክ መልካም። አላህ ፍጡር ውስጥ ማይገባ ከሆነ ማይገባበት ምክንያት ምንድን ነው? ቆሻሻ ቦታ ላይ አይገኝም የሚል ነው። ቆሻሻ ያቆሽሸዋል የሚል ሎጂክ ስላመጡ ነው። ስለዚህ ክርስቶስ በስጋ መገለጡን ሞክ ያደረጉበት አንዱ ምክንያታቸው ምንድን ነው? እንዴት ወደ ፍጡር ውስጥ ምናምን የሚል ሎጂክ አመጡ ማለት ነው። ገሃነም ውስጥ እግሩን አላህ ይከታል። ክርስቶስ በስጋ መገለጡ ይቀፋል ካሉ ሰውን ሲፈጥር አላህ በገማ ጭቃ በሁለት እጆቹ ነው። ስለዚህ የገማ ጭቃ እጁን ነክቶታል። እንዴት ክርስቶስ በስጋ ይገለጣል? እንዴት ተረግዞ ይወለዳል በስጋ ቃል የሚል አርጉመንት አመጡ። ኦልራይት ሰውን ገና ሲፈጥረው እኮ ከገማ ጭቃ በእጁ ነክቶት ነው አላህ ሱራ 38:75 እንደሚናገረው ከሚገማ ጭቃ በእጆቹ ነው የፈጠረው። የመጀመሪያው። ሁለተኛ አላህ እግሩን ገሃነም ውስጥ ይከታል። ገሃነም ደግሞ ምንድነው? እሱ ሱረቱ ሐቅ ሱረቱ ሐቅ ወይንም ደግሞ ሱራ 69:36 ላይ ገሃነም ውስጥ የሚመገቡት ያለው ራሱ መግልና ቁስል ፍቅፋቂ ነው ያለው። መግል ውስጥና ቁስል ውስጥ እግሩን ይከታል። ኦልራይት ስለዚህ ቆሽሻል ማለት ነው። አላህ እግሩ ቆሽሿል ማለት ነው። መግልና የቁስል ፍቅፋቂ እጣቢ ያለበት እግር እዛ ውስጥ ስለከተተ ስለዚህ ቆሽሿል ማለት ነው አይደለ? ቀጥል ክርስቲያን አንብበው። እሱ የሚላለ እፎይ እስኪ ማስረጃ እስኪ እንደሱ የሚላለ እፎይ ያሳየን እስኪ እንደሱ የሚል አንብበውሽ። ከምኖች ምግብ የለም። አሰላሙ አለይኩም ሙስሊሞች። ወአለይኩም ሰላም ወራህመቱላሂ። እነዚህ ሰዎች ስርዓት አያውቁም እንዴ? ኦልራይት ገሃነም ውስጥ ምንድን ነው ያለው? መሐመድ ገሃነም ውስጥ ምንድን ነው ያለው? ኧረ እንደው ተወኝ እፎይ። አዩ እኔ ላውራ አንዴ። ኦልራይት እሺ ቀጥል። የናው ኔትወርክ እንትን እያለ ነው። ቀጥል። እሺ ገሃነም ከፍጡር ጋር ይነካካል አላህ ብለህ ታምናለህ? ነው አላህ አይወልድ አይወለድም። ከፍጡር ጋር ይነካካል አይደለም።
እኔ አላህ ወለደ አልወለደ ምን ጠየቁ? ቆይ አንዴ ማለት ለጥያቄ አንተ ያልከው ያለኸው አላህ ጀነትንም ጀሃነምንም እሞላሻለሁ በሚለው አቀጽ ነው አይደል? አልጠየኩም። የጠየኩህ አዳምጥ፣ ቅድሚያ ማዳመጥ። ጆሮዎችን አያት፣ ጆሮ ትባላለች። ስለዚህ የተጠየቀውን ብቻ መልስ። እሺ አላህ ከፍጡር ጋር ይነካካል አይነካካም? አይነካካም። ያው አሁን ቆይ ማን አብራራለ? አደምን በምኑ ነው የፈጠረው? ከጭቃ በእጁ። እጁ ያላህ አካል ነው አይደለም? ነው። ኦኬ አደምን አላህ በእጁ በጭቃ ነው የፈጠረው አይደል? ኦኬ ስለዚህ አደም ያላህ የእጁ ስራ ውጤት ነው ማለት ነው የጭቃው። እኔ ነኝ እያለው ያለው እየገባኝ ያለው ነው ከቀደም ካለው ጋር የተጋጨብኝ ወይንስ እሱ እያለው ያለው ትክክል አለ? ቀደም እኮ አይነካካም ብለኸኝ ነበረ። አሁን መልሰ አደም እጁ በጭቃ ነው የፈጠረው። አንድ ነገር ያልተግባባ ነው ነገር አለ። እፎይ ማን ነው ስሙ? እፎይ ነው። ቀጥል። እሺ ያልተግባባ ነው እዚህ አላህ መጥቶ አሁን ለምሳሌ ልክ ኢሳ አለይሂ ሰላም ወይም ደግሞ ኢየሱስ አለይሂ ሰላም ወርዶ ከሰው ጋር መነካካት የሚለውን ነው። አልጠየኩም። እኔ እዚህ ወረዳ እንደዛ የሚለውን ነው። ተረዳኛ መጀመሪያ። ኦልራይት እኔን ተረዳኝ። እንደዛ የሚለውን ነው እንጂ እዛማን ከሱ ጋር እኮ እንገናኛለን፣ ከአላህ ፊት እኮ እንገናኛለን። ገብቶሃል? መቼ ነው መልቅያ? ገብቶሃል? አልጠየኩም። ይኸውልህ አንተ ያልተረዳኸው ነገር ልንገርህ። ራስን ብቻ እኮ ነው ያወራህ ያለኸው፣ ወይ ሰው አትረዳም። ልጆቹን የማያውቁትን ነገር እየጠየካቸው ግራ አጋባሃቸው። በተለይ አሁን አብዱን ገብቶሃል? አንተም እኮ ምንም የምታውቀው ነገር አንተ እኔ ስለ ቁርአን አውቃለሁ ስለ ሐዲስ አውቃለሁ የምትል ከሆነ አሁን መልሱ ላይ ብቻ መልሱ ላይ እነ ከሌ መልሱ ልትል ነው። ጠይቅ። እሺ ስለዚህ ጎበዝ ሂድ ጠይቅ። አያ ጎበዝ። እሺ አሁን አዳምጥ። ወንድማችን ምን ብለናል? አላህ ከፍጡር ይነካካል ወይ ብዬ ስጠይቀው አይነካካም አለኝ። ከፍጡር ያልተነካካ? አዎ አይነካካም። አደምም በምንድን ነው የሰራው ስለው በእጁ አለኝ። ከምንድን ነው የሰራው ስለው ከጭቃ ከገማ አለኝ። ስለዚህ አላህ ከፍጡር ተነካክቷል። ምክንያቱም አደምን ሲሰራ ትሊስት አደም ፍጡር ነው። አደምን የሰራበት ጭቃ ነው። ጭቃውን ነክቷል። ስለዚህ ከፍጡር አይነካካም የሚል ኮንሰፕት ውሸት ይሆናል። ወደፊትም ደግሞ እሱ ጋር እንደምትሄድ እንደምታየው ምናምን ነገር ከን እሱ ፖይንታችን አይደለም። ለጊዜው ዋና ፖይንታችን ከፍጡር ጋር ተነካክቷል ወይ አልተነካካም ብለህ ከአሁን በኋላ ማለት አትችልም። ምክንያቱም ጭቃው ፍጡር እስከሆነ ድረስ በእጁ ሰርቶታል። ስለዚህ በእጁ ከሰራው አሁን ጥያቄውን በደንብ ግልጽ ላድርግልህ እና በጭቃ ከሰራው አደምን ከፍጡር ጋር እንዲህ ከተነካካ አላህን የሚያቆሽሸው ነገር አለ ብለህ ታምናለህ? በፍጹም። ኦልራይት። ስለዚህ ምንም ነገር ሊያቆሽሸው አይችልም። ምንም ነገር። መልካም ሎክ ያለ አካል ጭቃ ነክቶት ማይቆሽሽ ከሆነ ቃል በስጋ መገለጡ ለምንድን ነው እንትን የምታዩት ታዲያ? እንደ መቆሸሽ ቁርአናችን ነው። የማይገናኝ ነገር ነው ያገናኘው። እፎይ ይቅርታ ግን ችግር የለም። አላሁ ሱብሓነሁ ወተዓላ እንደ ሰው ልጅ በውል የሚቀመጥ ከሆነ እንደ ሰው ልጅ የሚጸዳዳ ከሆነ ገብቶሃል? ይሄንን ካመጣህልኝ ነው። ራይት አላህ ሰውን ሲፈጥር ነክቶ ነው የፈጠረው። አደም አለይሂ ሰላምን ሲፈጥረው ነክቶ ነው የፈጠረው። አይዋ ይሄንንና አንተ የፈለግከውን ፖይንት ከስር ቁጭ ብዬ እያዳመጥኩ ነበረ። የፈለግከውን ፖይንት አይገናኝም ነው የምልህ። እፎይ ገብቶሃል? አላህ የጸዳ ነው፣ ከዚህ ሁላ የጸዳ ነው። ገብቶሃል? ኢየሱስ አለይሂ ሰላም
እኔ ኢየሱስ አለይሂ ሰላም አከብራቸዋለሁ፣ ወዳቸዋለሁ። የአላህ ነብይ ናቸው። ፕሊዝ የአንተን ነብይ የፈጠረ ነው ኢየሱስ። ሂሳብ ለማውራት ይችላል እንደ እስልምናው ለማውራት ከሆነ። ኤኒዌይስ ሎክ አሁን ያነሳቸው ፐርሚስ ስህተት ነው። እኛ አምላክ ይጸዳዳል እንደዚህ ይላል ምናምን ብለን አናምንም። ኢቨን አምላክ የሚያቆሽሸው የለም እያል እንኳን ቆሻሻ ሊወጣው አምላክ ፕሊስ ሚዩት አድርገው። አምላክ እንኳን ቆሻሻ ሊወጣው የሚያቆሽሸው የለም እያልን ቆሻሻ እንትን ይላል ምናምን ብለን አናምንም። ተረጋጋ። ስለዚህ ቶኑን ቀንሰውና ጭቃ ላው ላይ ጭቃ የሚያጨማልቅና የሚነካ ከሆነ መለኮት በስጋ መገለጡ ለምንድን ነው የከፋቸው እነኚህ ሰዎች? እናቱ ሆድ ውስጥ እኮ መለኮት ገብቷል። እንዴት? እኛ ምን እናምናለን መሰለህ ወንድማችን፣ ሜቢ ክርስቲያን ይከፍትልሃል። ማርያምን አስቀድሞ ቀድሷታል፣ አንጽቷታል። ቀድሷታል ስንል የትኛውን ፍጡር ሎክ የማነው ሚዩት ያላደረገ የሚረብሽ ድምፅ አለ። የትኛውን ፍጡር በእሷ ሌቭል ንጹህ የለም። ሰማይ ቢሆን መላእክት ቢሆኑ በእሷ ሌቭል ንጹህ አይደሉም። ማነው እሱ ድምፅ የሚረብሸው? ስለዚህ ልዑል ማደሪያውን ቀደሰ እንዲል አስቀድሞ ቀድሷታል፣ አንጽቷታል። እሷ ዘንድ እንኳን ቆሻሻ አይነገርላትም፣ የለም። እንደ ሴቶች ልማድ አደፍ ጉድፍ እንኳን የለባትም። ሰማይ እንኳን እንደሷ ሆድ ንጹህ አይደለም። ታዲያ እኛ መለኮት በሷ ማዕዘን አደረ ብንል ከሰማይም የምነጻ ከመላእክትም የምጠራ የሆነችውን ያችን ቅዱስ መለኮት አደረባት ስንል ከከበዳቸው አላህ ግን ሰማይ ውስጥ ይገባል ካሉ ሰማይ ውስጥ ይገባል ካሉ ልዩነቱ ምን ይሆናል? የሳይዝ ይሆናል፣ የመጠን ይሆናል። አላህ ትልቅ ሰፊ ነገር ውስጥ ገባ የሚል ይሆናል ማለት ነው። አስቀድሞ ጭቃ ነክቶታል። ከዛ ያ ጭቃ የነካው ሰፊ ነገር ውስጥ መጥቶ ገባ ማለት ነው። እኛ አስቀድሞውኑ ምንም ነገር የሚያቆሽሸው የለም ስላልን አምላክ ሰፊና ጠባብ የሚባል ለአምላክ አይነገርም። ሲጀመር ለአምላክ የሚሰፋው የሚጠባው ነገር ስለሌለ ፍጡር አምላክን የሚወስነው ስላልሆነ አምላክ ፍጡርን ይወስናል እንጂ ፍጡር አምላክን አይወስንም። በምንም ተአምር ፍጡር አምላክን ሊወስነ ስለማይችል ማለት ነው። አምላክ ነው ፍጡራንን የሚያካብቧቸው እንጂ እንደ ፍጡራን አምላክን ያካበቡት ስላልሆኑ። አላህ ግን ወደ ፍጡራን ውስጥ በሚገባበት ሰዓት ከሌሊቱ 1/3 ላይ ሰማይ አካበቡት ማለት ነው። ስለዚህ ሰማይ ፍጡር ነው። ልክ እንደ ሰው ልጅ ሰማይም የተፈጠረ ነው። ሰማይ ውስጥ ገባ ማለት ውስጥ ገባ ማለት ነው። ስለዚህ ከበውት ነው ያሉት ሰማዮች። ምን ሆነ ማለት ነው? ተጠቅልሎ እዛ ውስጥ ተቀመጠ ማለት ነው። ልክ ሆድ ውስጥ እንደመግባት ማለት ነው። እኛ መለኮት በማርያም ማዕፀን ሲያድር እንኳን ተጠቅልሎ መለኮት መጥቶ እዛ ጋር ብቻ ብለን አናምንም። መለኮት በሁሉ የሞላ ነው። ስቲል ከማርያም ስጋና ደምን ተካፍሎ ሲወለድ ራሱ ከአብ እቅፍ ሳይለየ ነው። በሰማይም በምድርም እንደሞላ ነው፣ በልዩ ሚስጥር ማለት ነው። መለኮት ቃል በስጋ ሲወለድ ቃል ስጋ ሲሆን ጸጋና እውነትን ተሞልቶ በእኛ ሲያድር ከዓለም ለቆ አይደለም፣ ርቀቱን ለቆ ልክ እንትን እንዳለ አይደለም፣ ተሰብስቦ እንደዚህ ገባ ብለን አይደለም ምናምኑ። በሁሉ የሞላ ነው። ስቲል ከስፔስ እና ፕሌስ ውጭም ማለት ነው። ታዲያ ለእኛ ለምን ጸነናቸው? ለከፋቸው፣ ከበዳቸው? ክርስቲያን ቀጥል። ያ በነገራችን ላይ ያው የድንግል ማርያም ንጽህና አምላክን ለመጸነስ የተገባችውና ስለተገኘች ነው። ንጹህ በባህሪዋ ንጹህ ሆና ንጽህናዋ ቅድስናዋ ማንም ከፍጥረት ሁሉ የተለየች ስለሆነች አምላክን በስጋ ጸንሳለች። ይሄ ቅዳሴ ማርያም ላይ ቁጥር 42 ምን ይላል? ድንግል ሆይ ከአንቺ አስቀድሞ ከአንቺ በኋላ እንዳሉ ሴቶች እድፍ የምታውቂ አይደለሽም፣ በንጽህና በቅድስና ያጌጥሽ ነሽ እንጂ ብሎ ይናገራል። ስለዚህ በቅድስና በንጽህና ያጌጠች ድንግል ማርያም አምላክን ለመጸነስ የተገባች ሆና ተገኝታለች። ስለዚህ ወደ ሙስሊሞቹ ግን ስናመጣው ምንድነው ወደ ፍጡር ውስጥ ሲገባ ይቆሽሻል የሚል ሜንታሊቲ ስላላቸው፣ እኛ ደግሞ አምላክ በምንም አይቆሽሽም
አይደለም አምላክ ይቅርና ድንግል ማርያም እንኳን ንጽሕት ነች። ንጽሕት ሆና የተመረጠች ሆና በስጋ ጸንሰዋለች ብለን እናምናለን እኛ ሙስሊሞቹ ጋር ከሆነ ግን ምንድነው አምላክ ፍጡር ጋር ከተነካካ ይቆሽሻል። ከፍጡር ጋር ከተነካካ ይቆሽሻል። ወደ ፍጡሩ ሲገባ ያምጣልኝ ክርስቲያን እንደዛ የሚል መረጃ አምጣልኝ። አብዱ እስካሁን እኮ እየነገርን ነው። ስለዚህ አታውራ ኢስላም እንደዚህ ይላል ብለህ ያለ መረጃ አታውራ። አንዴ ተረጋጋ። ኦኬ አላህ ሽንት ቤት ውስጥ ይገባል? አላህ ሽንት ቤት መግባት ይችላል? ከየት አግኝቶ ነው ሽንት ቤት የሚገባው? ኦራይት አላህን ሽንት ቤት ውስጥ ስሙ መጥራት ትችላለህ? ውስጥ ምንም አይነት ነገር ቁርአን የአላህን ቃል መጥራት አችልም። እንኳን አላህን ልጠራው ማውራት አችልም። በኢስላም ማውራት ሌላ ወሬ ማውራት አይቻልም። ስለዚህ አላህ ሽንት ቤት ውስጥ በፍጹም ሊጠራ አይችልም። ምን ችግር አለው? ሻሻ ቦታ ስለሆነ አላህን እኮ ምንም ነገር የሚያቆሽሸው ነገር የለውም። የትኛውም ቦታ ታዲያ ብትጠራው ማይገናኝ ነገር እያገናኘ ነው። እፎይ ነው ስለ አረዳድህ የሆነ ግራ ነው ልበል። ስለ ያንተ አረዳድ ግራ ነው። የማይገናኝ ነገር ነው የምታገናኘው። አንተ እኮ ቀኝ የገባ እስኪ አስረዳኝ። አላህ ያው ልንገርህ አንድ ነገር ልንገርህ። ምክንያቱም ስለ ቆሻሻ ቦታ ስለሆነ ማንኛውም ሰው ከ3ኛ ክፍል ያለፈ ይሄንን እሺ አንድ ነገር ልንገርህ። ሸይጣን ታውቃለህ? ሸይጣን በአማርኛ በእነሱ ምንድን ነው ንገሩኝ ሰዎች። ሸይጣን ምንድን ነው? አንተ በማ ሸይጣን ነው። አይዋ ይገባሃል። ሸይጣን ቆሻሻ ቦታዎችን ይወዳል አይደል? ሸይጣን ደግሞ የሰው ልጅን አጣማሚ ነው። ገብቶሃል? ገብቶሃል? ሸይጣን ደግሞ እዛ ቦታ ላይ ይገኛል። ተረዳኸኝ? ቆሻሻ ስለሆነ ስለዚህ እዛ ቦታ ላይ ማውራትም የማይቻለው ለዛ ነው። ኖርማሊ ማውራት ነው የማይቻለው። ኢቭን ያላህን ስም መጥራቱ ሌላ ነገር ነው። ስለ አላህ ተው። ኖርማል ወሬ አለው። አዳምጥ። የእስልምና ድሌማ ነው ይሄ። ቅዠት ነው የምለው። ሴጣን እዛ ቦታ ስለሚገኝ አላህ መጥራት የለብህም። ጭራሽ ሴጣኑ እንዲመቸው አምላክህ መጥራት የለብህም። ለሴጣኑ ይመቸው እንደውም። ምክንያቱም ሉክ ሱራ 72 19 እንክፈትልኝ። ለምንድን ነው እሱ ሴጣን እዛ ቦታ ካለ ያለህን ስም የማይጠሩት ለምንድን ነው? ክርስቲያን ክፈትልኝ። ያለ ክርስቲያን እኔ ልመልስልህ ለዚህ ጥያቄ። እሱን ተው መለስክልኝ። ቅድሚያ የእኛውን ላሳይ። ያለህን ስም ከጠራ ምን ይፈጠራል? ሴጣን እዛ ስላለ ያለህን ስም አንጠራም አለ። ስሙን ቢጠሩስ? ሉክ እነሆም ያላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች ያለህን ስም ከጠራ ድርብርብ ሆነው ይመጡበታል ማለት ይከመሩበታል። ስለዚህ አላህን አለመጥራት ላሽ በላባ ላሽ ጋኔኖቹ እዚህ ስላሉ አላህን አጠራም ሳጠራ ትወጣለህ። ወይ ቀልድ ወይ እስልምና ጭራሽ ሴጣን ባለበት የአምላክህን ስም ጠርተህ ሴጣንን ታርቃለህ እንጂ ሴጣን ባለበት ቦታ ላይ ዝም በል። አላህን እንዳጠራ በጣም ጮማ የሆነ ወሬ እኮ ነገርከን አባቴ። ዝም በይ። ሴጣን ሲጀመር የተመረጠ ቦታ ያለውና የተመረጠ ቦታ የሚገባ ማይገባ አይደለም። ኢስላሚክ ዲሌማ የእስልምና ቅዠት ነው። ሴጣን እዚህ ቦታ ነው የሚኖረው እዛ ቦታ ነው የማይኖረው የሚባልለት አይደለም። እሱ አንድ ነገር በመረጃ አውራ። ስማ፣ አይ ስድብ እንዳትሳደብ። ይኸውልህ አንተ በመሳደብ ትታወቃለህ እና አዳምጥ። ሴጣን እዚህ ቦታ ላይ ነው ያለው እዛ ቦታ ላይ ነው ያሌለው የሚባል የለም። በመጀመሪያ ደረጃ ሎክ ዋናው ነገር ግን ምንድነው? እሱ ሴጣን የብርሃን መልአክ እስኪመስል ድረስ ራሱን የሚቀይር ነው።
አይ ቲንክ አንደኛ ወይም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14 ላይ የብርሃንም መልአክ እስኪመስል ድረስ ራሱን ይቀይራል ይላል። ይህን ያህል አቅም ያለው የግዴታ ሽንት ቤት ብቻ አይደለም የሚገኘው፣ የትኛውን ቦታ ይገኛል። ስለዚህ ቅድም ምንድነው ዋናው ፖይንታችን፣ ለምድራዊ ሽንት ቤት አላህ ሊቆሽሽ አይችልም ካለ በኋላ ሽንት ቤት ትጠራዋለህ ሲባል አልጠራ፣ ምክንያት ቆሻሻ ስለሆነ። ስለዚህ ቆሻሻ ቦታ ላይ አላህ ማይጠራበት ቦታ ትሊስት አለ። ምን ቆሻሻ ቦታ ላይ አላህ ማይመለክበት ቦታ የእስልምና ቅዠት ነው። ለምን እናደርጋቸው አንችልም? እኛ ግን እናምናለን። ደግመን እንደምንላችሁ እንኳን ፈጣሪን እዚህ ጋር ምንድን ነው የጨነቀ? እፎይ አንዴ እንኳን ፈጣሪን ብርሃንን የምታዩትን ብርሃን እንኳን ቆሻሻ ሊያቆሽሸው አይችልም። ቆሻሻ ሊያቆሽሸው አይችልም። ምክንያት ቦዲ ስለሌለው ቆሻሻ ሄዶ ሊለጠፍበት አይችልም። ምክንያት ቆሻሻ ራሱ የሚነገረው ከሰው አንጻር ነው። ስለምንታመም ባክቴሪያዎቹ ስለሚበርዙን። ምክንያት ፈጣሪ ሊታመም ሊሸተው ሊገማውና እንደዚህ የሚባል ነገር ለፈጣሪ ስለማይነገር፣ ምክንያቱም መግመት መሽተት ምናምን እነኚህ ራሱ የፍጡር መገለጫዎች ስለሆኑ። ኡስታዝ አቡሀይደር አልተኙም። ሼር አድርጉላቸው ልጆች። እርግጠኛ ነው አልተኙም። ይህንን ከሰማ ለዘላለም ይተኛል። ፌንት ነቅሎ እንዳይነሳ ልታደርገው ነው እንዴ? ሼር አድርጉላቸው። ለማን? አንተ ስታያቸው የምትሞተው ሰው ልብ ድካም ይዘዋል። ተው እንዴ ልብ ድካም ይዘዋል። ተው ትሞታለህ እነሱ ጋር። ይኸው ጥራላቸው። እፎይ አንድ ጥያቄ ልጠይቅህ። ቀጥል። ጠብቁ ላይ ግን ኢየሱስን ማርያም ናት የወለደችው? አዎ በስጋ እሷ ነው የወለደችው እኮ። ማርያም ውስጥ ማን ነው የሰራው ኢየሱስን? የሰራው ማለት ማርያም ወልዳው ነው አይደል ኢየሱስን? በሚገባ እኮ። ለምሳሌ አሁን እኛ አባትና እናቶቻችን ግንኙነት አድርገው ምናምን ተረግዘው ነው የምንወለደው አይደል? በሚገባ እኮ። ኢየሱስ እንዴት የማርያም ሆድ ውስጥ እንዴት ሊገባ ቻለ? መልካም ሎክ በደንብ አስተውል። አብዱ ለማወቅ ነው የጠየቀዋል። አብዱ በሚገባ ሎክ እኛ መለኮት በሁሉ የሞላ ነው ብለን እናምናለን። በደንብ አስተውል። መለኮት በሁሉ የሞላ በሁሉ ያለ ነው። ቃል የአምላካችን ቃል አካላዊ ቃል ዝሩ ቃል አይደለም፣ አካላዊ ነው ብለን እናምናለን። ያ በሁሉ የሞላ በሁሉ ያለ ሁሉን የፈጠረ ነው ብለን እናምናለን። ቃል ያ ሁሉን የፈጠረው ቃል ማርያምንም ፈጠራትና ከእርሷ ስጋና ደምን ተካፍሎ ያ ቃል ሁሉን የፈጠረው በስጋ ተገለጠ ብለን እናምናለን። ያ የማይታየው የማይነካው የማይዳሰሰው ቃል በስጋ ተገለጠ። ያ ስጋው የሚነካ ቃል የሚባል ሌላ ጌታ አለ ማለት ነው። ኢየሱስ የሚባለው ስጋው ቃል በፊት ቀለም ነው የተፈጠረው። እፎይ ፕሊስ የእናንተ አይደለም ይሄ፣ ስለ እናንተ አይደለም የምናወራው፣ ስለኛ ነው። ስለኛ ስለሆነ አብዱ እንዲረዳው ነው። እኛ የሚባል እውነት አለ እንዴ? እፎይ ቆይ የእናንተ እንዴት ምን ተፈጠረ የሚል አይደለማ ቶፒኩ። ምን ተፈጠረ ሳይሆን ያለ ቃል የተፈጠረ ነው እንዴ? አብዱ ሁለታችሁም አብዱ ቃል ከአላህ የወረደ ነው። ከአላህ የወረደ ነው። በወህይ በኩል በጅብሪል በኩል የወረደ ነው ወደ ረሱል ሰለላሁ ዐለይሂ ወሰለም። ያ በወህይ በኩል የወረደው በጅብሪል አማካኝነት ቁርአን ሆነ አይደለ? አብዱ ኦልራይት። ያ ቁርአን ፍጡር ነው። ቁርአን ፍጡር ነው። ቁርአን ቃል ነው አልኩ እኮ የአላህ ቃል ነው።
መልካም እኮ ያ ቁርአን የአላህ ቃል ያልከው ፍጡር ነው ቃል ነው። ፍጡርና ቃል አታውቅም እንዴ? እፎይ እኮ ያ ቁርአን አሁን እሺ የአላህ ቃል ነው ያልከው ቁርአኑ ፍጡር ነው ወይንስ የአላህ ሲፋት ነው? ሲፈት ነው። ጎበዝ ባህሪ ማለት ነው። ጎበዝ በደንብ አስተውል። አብዱ ከድር በደንብ አስተውል አሁን። ስለዚህ ቃል እኛ ደግሞ ምንም ብለን እናምናለን? ያ ቃል አካላዊ ቃል የአብ ቃል ሁሉን የፈጠረ ነው። ማርያምንም የፈጠራት ቃል ነው። ነገር ግን ከእርሷ ሲወለድ ሎክ ያ ቃል አስቀድሞ እሷን የፈጠረው ከእሷ ስጋና ደምን ተዋህዶ ምን ሆነ? ማነው እሱ ድምፅ አንዴ። ስጋና ደምን ተዋህዶ ምን ሆነ? ተገለጠ ብለን እናምናለን። አካላዊ ቃል በስጋ ተገለጠ ብለን እናምናለን። ስለዚህ ያ የምታየው ክርስቶስ መለኮት የተዋሃደው ነው። እናንተ ቁርአን ፍጡር አይደለም እንደምትሉት፣ ቁርአን እንግዲህ ስትይዘው ፔፐር ላይ ተጻፈ ነው፣ ወረቀት ላይ ተጻፈ ነው። ከጊዜ በኋላ ነው የምጽፈው መቼም ቁርአኑ። ነገር ግን ቃል የያዘው ቃል የአምላኬን ቃል ነው ብለህ ቁርአን ምን አይደለም ትላለህ? ፍጡር አይደለም ትላለህ። አንተ ቁርአን ብለህ ጠራኸው የአላህን ቃል። በደንብ አስተውል። የአላህን ቃል ቁርአን ብለህ ጠራኸው፣ ፍጡር አይደለም አልክ። እኔ ደግሞ አካላዊ ቃል ከቅድስት ድንግል ማርያም የተወለደው ክርስቶስ ምንድን ነው ብዬ ጠራዋለሁ? ስግው ቃል ነው፣ በስጋ የተገለጠ አምላክ ነው ብዬ ላለሁኝ። ስለዚህ ሁሉን የፈጠረ ጥያቄ ልጠይቅህ፣ ቀጥል። ከዚሁ ጋር ተመሳሳይ አንድ ላይ እንድትመልሰው። እሺ አንተ ፍጡር ነህ አይደለም? ፍጡር ነኝ። ፍጡር ነህ። ከአንተ የሚወጣው ቃልስ? ፍጡር ነው። ምክንያቱም እኔ ፍጡር ከአንተ የሚወጣው ቃል ነው ያልኩ። ፍጡር ነው። ከአንተ የሚወጣው ቃል ፍጡር ነው። መጽሐፍ ቅዱስ ፍጡር ነው። ምኑን ከምን ነው የምታገናኘው? አይ ከአንተ የሚወጣው ቃል ፍጡር ከሆነ አንተ የምትጽፈው መጽሐፍ የምታነበው ነገር ቁርአን ፍጡር ነው። ምኑን ነው ከምኑ ይሄ የሚገናኝ ነገር ነው። እንደውም አንተን የማይገናኝ ነገር እያገናኘ ያለህ አብዱ። ቁርአን ፍጡር ነው። ቁርአን ቃል ነው አልኩ። ስለዚህ ቁርአን ደግሞ ፍጡር አይደለም። ያ ፍጡር ስላልሆነ ነው። የኔ ቃልማ በጊዜ ውስጥ የመጣ እንጂ ዓለም ሳይፈጠር የኔ ቃል የነበረ አይደለም። ዓለም ከተፈጠረ በኋላ ነው የኔ ቃል የመጣው አይደል? እኔ ከመጣው በኋላ ነው የኔ ቃል የመጣው። እኔ ከመኖሬ በፊት ቃል ነበር እንዴ? አንተ ፍጡር ነህ። እኔ ፍጡር ነው። በደንብ አስተውል። እኔ ፍጡር ስለሆነ እሺ፣ ያንተ ቃልስ ነው ያልኩ። ያንተ ቃልስ ፍጡር ነው። ከኔ በኋላ የመጣ ነው። በጊዜ ውስጥ የመጣ ነገር በሙሉ ፍጡር ነው። እና ኢየሱስ ከመፈጠሩ በፊት ቃል ነበረ ማለት ነው። ያ ሎክ ክርስቶስ ከመፈጠሩ በፊት ሳይሆን ክርስቶስ ከመወለዱ በፊት ምን ነበር? ቃል። አዳምጪ። ማርያምን ራሱ የፈጠራት ምንድነው? ቃል ነው። አካላዊ ቃል እኮ የማን ቃል እያለች ነው? ኦኬ ቃል ማን? ራሱ ቃል አካላዊ ነው። የአብ የባህሪ ቃሉ ማን ነው? ወልድ ነው። ወይንም ልጁ ብለን እንጠራዋለን። እኛ ልጅ ብለን እንጠራዋለን፣ ቃል ብለን እንጠራዋለን፣ ወይንም በግዕዙ ወልድ ብለን እንጠራዋለን። ነገር ግን በስጋ ሲገለጥ እኛ ምን ብለን እንጠራዋለን? ስጋው ቃል ወይንም ክርስቶስ ኢየሱስ ብለን እንጠራዋለን። እናንተ ደግሞ የአላህን ቃል ምን ብላችሁ ትጠራላችሁ? ቁርአን ብላችሁ ትጠራላችሁ። ነይማ አገኘሽው ፖይንቱን? ምንም አልገባኝም። ጭራሽ 3 አደረከው። ምኑን ነው 3 ያደረኩት? ጭራሽ 3 ሆነብኝ። መንፈስ ቅዱስ ቆይ ለምሳሌ አብ እሺ አምላክ ኦኬ። ምንም እኛ ብዙም 3 የሚሆንብሽ ነገር አይምን 3 ብትይ ምኑን 3 እንደሆነብሽ አልገባኝም። እንደዛ አይነት ነገር ስላላወራሁ አንተ 3 ነው ብላ አታምንም እንዴ? ከዛ በፊት እንዴት ነው ቃል ያለው? ኦልራይት አላህ ቃል አለው የለውም? እህታችን ነይማ መልስላት። ቃሉን ማን አመጣው?
ፕሊስ ቆይ አንዴ ፕሊስ አደራርቡ። ምደራርቡ ከሆነ ቁርአን ነው በቃ የአላህ ቃልኛ ቁርአን ነው እኮ አምናለሁ። እሱን እንደነገርሽኝ አምናለሁ። ነገር ግን ያ እኮ ቃል ነው። ቃሉን ማን የፈጠረውን ያለች በቃ ምደራርቡ ከሆነ አወርዳችኋለሁ። እኮ እሷ ምትልን መልስላት። እሺ አንተም ተወርድና ከስር ሆነህ ታዳምጣለህ። ተራ ጠብቁ። ኦልራይት ሜቢ ያላ ቃል የተፈጠረ ነው ብለሽ ነው የምታምኚው እህታችን? ነይማ ነይማ ያለሽ በቀላሉ ላስረዳሽ በቀላሉ እሺ እሱ የተሻለ ይመስለኛል። እኛ አምላካችን ሕያው ነው ብለን እናምናለን። ሰው ሕያው ነው ስንል የባህሪ ህይወት አለው ብለን እናምናለን። ስለዚህ የባህሪ ህይወቱን መንፈስ ቅዱስ ብለን እንጠራለን። አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃል አለው ስንል ድምፀት የሆነ እንዲህ ድምፅ አይደለም። የኔና አንቺ ቃል ምንድነው? እሱ በድምፀት በዌቭ ነው የሚሄደው አይደለ? ድምፅ የሚወጣው የአምላክ እንደዛ ሳይሆን አካላዊ ቃል ነው ብለን እናምናለን። መፍጠር የሚችል ማድረግ የሚችል ማንነት ያለው አካላዊ ነው ብለን እናምናለን። የተፈጠረ አይደለም የአምላካችን ቃል። ምክንያቱም የተፈጠረ ነው ካልን ከመፍጠሩ በፊት ቃሉን አምላክ ዲዳ ነው የሚል ስለሚያመጣ፣ ስለዚህ ቃል አለው። ያ ቃሉ ደግሞ ፈጣሪ ነው ብለን ነው የምናምነው። ስለዚህ አካላዊ ስለሆነ እሱ ያ ከአብ የሚወጣ ስለሆነ ልጅ ብለን እንጠራዋለን፣ ቃሉ ብለን እንጠራዋለን። ያ አካላዊ ቃል ደግሞ ከአብ ጋር የነበረ ስለዚህ በስጋ ሲገለጥ ምን ብለን እናምናለን? ኢየሱስ ብለን እናምናለን። ስለዚህ ኢየሱስ የምታዩ በስጋ የተገለጠ አምላክ ነው። የመለኮት ሙላት በሰውነቱ ያለ ነው። ስለዚህ ቃል ስጋን ሲዋሃድ በስጋ የተገለጠ ነው። እናንተ ቁርአን ያላ ቃል ነው ብላችሁ ታምናላችሁ። ፍጥረት ከመፈጠሩ በፊት አላ ቃል አለው። ያ ቃሉ ደግሞ በኋላ ለጅብሪል ላከና ቁርአን ሆነ ብለሽ ታምኛለሽ። ቁርአን ፍጡር ነው ወይ ስትባሉ ነው ፍጡር አይደለም ትላላችሁ። ያላ ቃል ነው ብላችሁ ትላላችሁ። እናንተ ቁርአን ብላችሁ ትጠሩታላችሁ። እኛ ደግሞ የአምላካችን ብለን እንጠራለን። ምን ነው አይገናኝም። አሁን ከዛ ጋር ታገናኙ አሰብክ እንጂ ጭራሽ አይገናኝም። አሁን እያልክ ያለህ ቁርአን ጋር ጭራሽ አይገናኝም። አብራሪው እንዴት እንደማይገናኝ ቁርአን ከዛ በፊት ቃል ነው ምን ማለት ነው አልገባኝም። አብራሪው አንቺ እንደማይገናኝ እስማማለሁ። ካልተገናኘ በጣም ደስ ይለኛል። ቁርአን በቃ የአላህ ቃል ነው። ፍጡር ነው አይደለም? ቃል ነው። ለምንድን ነው ፍጡር ያለው ነው? ቃል እንዴት ፍጡር ወደ ፍጡራን የተላከ ቃል ነው። በቃ ማለት ትእዛዝ ማለት ነው። ኦኬ፣ እንደማንኛውም ትእዛዝ ነው። የሱን ባህሪያቶች እንዴት እንደምንገዛ የምናውቅበት የምንረዳበት የሱ የሆነ ቃል ነው። በቃ ለኛ። ስለዚህ ቁርአን ፍጡር ነው ፍጡር አይደለም? ይሄን ብቻ መልሽልኝ። ፍጡር አይደለም፣ ቃል ነው። ጎበዝ። ስንት ፍጡር ያልሆነ ነገር አለ በእስልምና? ማለት ፍጡር ያልሆነ ስንት የምታውቂያቸው ነገሮች አሉ እንደ እስልምና? ፍጡር ያልሆነ ነገር የለም። አላህ ብቻ ነው ፍጡር ያልሆነ። ቁርአን አላህ ነው። ቁርአን አላህ ነው። የአላህ ቃል ነው። ቁርአን አላህ ነው ወይ ነው ያልኩሽ እኔ። አይደለም፣ የአላህ ቃል ነው። ቁርአን አላህ ሊሆን ስለዚህ ቁርአን አላህ አይደለም። ቁርአንም ፍጡር አይደለም፣ አላህም ፍጡር አይደለም። አዎ ጎበዝ። ስለዚህ ሁለት ፍጡር ያልሆነ ነገር አላህ ብቻ ነው በእኛ። አይ ቁርአንም ፍጡር አይደለም ብለሽኛል እኮ። ፍጡር አይደለም፣ አዎ የአላህ ቃል ነው። ምን ማለት ነው እናንተ? ተስማሚ። ቆይ ቁርአን ፍጡር አይደለም ትይኛለሽ፣ ቁርአን አላህ አይደለም ትይኛለሽ፣ አላህ ፍጡር አይደለም ትይኛለሽ። መልሰሽ ተስማሚ። አዎ አላህ ፍጡር አይደለም። ቁርአንስ ዓለምን ያስገኘ ቁርአንስ እኛን ፈጠረ። ስማኝ፣ እኛን ፈጠረ አይደለም? እኔ አልጠየኩሽም እሱን።
ቁርአንስ አላህ ቁርአን ነው ወይንስ ቁርአን አላህ ነው? እንዴ ቁርአን የአላህ ቃል ነው፣ ፍጡር አይደለም። የማን ቃል ነው ወይስ ጠየቅኩሽ? ነይማ የማን ቃል ነው ብዬ አልጠየቅኩሽም። እኔ ማን ቃል ነው ብዬ ነው የጠየቅኩሽ። የማን ነው የሚል ጥያቄ ጠይቄሻለሁ። ነይማ አልጠየቅኩሽም እኮ። ቁርአን ፍጡር ነው ፍጡር አይደለም? ቀላል ጥያቄ። ቁርአን ፍጡር ነው ፍጡር አይደለም? በጣም ቀላል ጥያቄ ነው። ቁርአናቸው ላይ ሲመጣ እንደዚህ ስታክ ያደርጋሉ። ክርስቶስን ለመቀበል ግን ሲንገዳገዱ ታያቸዋላችሁ። የአብ ቃሉ ነው ክርስቶስ። የአብ የባህሪ ቃሉ አካላዊ ቃል ነው። ያ አካላዊ ቃል ተብሎ ይጠራል። የመንፈስ ቅዱስም የባህሪ ቃሉ ተብሎ ይጠራል። ማ ወልድ አካላዊ ነው ብለን ስንል ይከብዳቸዋል። እኛ ጋር ሲሆን ወጣች። አያችሁ ከበዳት። ሲከብዳቸው እንደዚህ ናቸው። እነሱ ላይ ሲመጣ እነሱ ቁርአን ብለው ሲጠሩት ፍጡር ነው ስትላቸው እንዴት ይከነክናቸዋል። ያላ ቃል ነው ያላ ቃል ነው ቁርአን። ፍጡር እንዴት? ኦኬ አላህ ነው አይደለም። ስንት ፍጡር ያልሆነ አለ። ቁርአን ፍጡር አይደለም፣ አላህም ፍጡር አይደለም። ኦኬ አላህ ቁርአን ነው አይደለም፣ ያላ ቃሉ ነው። ታረቀል